1.5 ሚሊዮን አፍቼ ነው የወጣሁት። ማርያምን ነው የምላችሁ። ፖፖ ላይቭ ሰዎች የላይቭ ስትሪም ወይንም የቀጥታ ስርጭት አገልግሎትን በማግኘት ከሌሎች ሰዎች ጋር በመጨዋወት አለያም ያላቸውን ታለንት ለሌላው በማጋራት ከተለያዩ የዓለማችን ሰዎች ጋር ግንኙነት የሚፈጥሩበት ፕላትፎርም ሲሆን በሚያሳዩት የቀጥታ ስርጭት ተመልካቾች በትዕይንቱ ከተደሰቱ ለዚያ ሰው የተለያዩ ስጦታዎችን በኮይን መልክ በመላክ የላይቭ ስትሪሙን ሂደት ይደግፋሉ። ለፈረንጆች አቆጣጠር በ2010 ዓመተ ምህረት የላይቭ ስትሪም አፕሊኬሽኖችን በብዛት በማበልጸግ ለዓለም ሕዝብ ተደራሽ እንዲሆኑ ለማድረግ ትልቅ ስራ የተሰራበት ጊዜ ነበር። ታዲያ በዚህ ጊዜ ነበር ፖፖ ላይቭ በዓለም ሕዝብ በይበልጥ ደግሞ በደቡብ ምስራቅ እስያ ውስጥ ተደራሽነቱን ያስፋፋው። የዚህ አፕሊኬሽን ዋና መስራች ማን እንደሆነ በውል የሚታወቅ ነገር ባይኖርም የስልክ አፕሊኬሽን ዴቨሎፐሮች ወይንም አፕሊኬሽኖችን በማበልጸግ የተለያዩ ስራዎችን የሚሰሩ ዋና መቀመጫቸውን ደግሞ በሲንጋፖር ከተማ ያደረጉ ቡድኖች እንደሆኑ ይገመታል። ፖፖ ላይቭ አፕሊኬሽን በዓለም ዙሪያ በብዙ ሚሊዮን የሚቆጠር ተጠቃሚን ያፈራ ሲሆን ከቅርብ ጊዜያት በኋላ ተደራሽነቱን ወደ አፍሪካ ሀገራት ለማስፋፋትም እየሰራ ይገኛል። በዚህ በሀገራችን ኢትዮጵያ ከ3 ዓመት በፊት ወዲህ በስፋት የተጀመረ ሲሆን በአሁን ሰዓት በጣም ብዙ ተጠቃሚዎች በቤታቸው ሆነው ይህን አፕሊኬሽን እንደ ገቢ ምንጭ አድርገው በማሰብ ሙሉ ቀናቸውን የሚሰውለት ኢትዮጵያውያን ከጊዜ ወደ ጊዜ ቁጥራቸው እየጨመረ መጥቷል። ታዲያ ፖፖ ላይቭ አፕሊኬሽን እውነት ሰዎች እንደሚሉት ብር የሚታፈስበት ቦታ ወይንስ ዋና ዓላማው ከሚታየው በጠለቀ መልኩ አስደንጋጭና የከፋ ችግርን የሚያደርስ አፕሊኬሽን? ኢትዮጵያውያን ከተማሪ እስከ አስተማሪ ከዲያቆን እስከ ቄስ ብዙ ብር ይታፈስበታል በማለት ለሰዓታት አይናቸውን ስልካቸው ላይ ተክለው የሚጠባበቁት ይህ አፕሊኬሽን ከጀርባ በድብቅ የሚሰራቸው እጅግ አስደንጋጭ ስራዎች እንዳሉ ስንቶቻችሁ ታውቃላችሁ? እስቲ እያንዳንዱን በዝርዝር እንመልከት። አንደኛ፣ ይህን አፕሊኬሽን በመክፈት ስራ እሰራለሁ ብሎ የተነሳ አንድ ግለሰብ በአፕሊኬሽኑ ውስጥ የተጻፉትን ሕግና የአጠቃቀም ፖሊሲ ደንቦችን በአጠቃላይ እንዲስማማ ይደረጋል። ነገር ግን እዚህ ላይ ሊተኮርበት የሚገባው ተስማማ ወይንም አትስማማ የሚለው ጉዳይ ሳይሆን እንድንስማማበት የሚጠይቁን ጉዳዮች ምን ናቸው የሚለው ነገር ነው። በፖሊሲ ደንቡ መሰረት አፕሊኬሽኑ የፒአይአይ ፐርሰናል አይደንቲፋየብል ኢንፎርሜሽን ወይንም የግል መለያ መረጃዎቻችንን ያለኛ ፍቃድ ላልታወቀ ሶስተኛ ወገን አሳልፌ እሰጣለሁ የሚለው አስደንጋጭ ሕግ ብዙዎች ሳያስተውሉት በቀጥታ መስማማታቸው ነው። የግል መለያ መረጃዎች የሚባሉት እንደ ስልክ ቁጥር፣ የኢሜል አድራሻ፣ የሶሻል አይዲ ካርድ ወይንም የመታወቂያ ካርዳችን ላይ ያሉት ሁሉንም መረጃዎችን የሚያካትት ሲሆን የአንድ ግለሰብ ስልክ ቁጥር በማወቅ ብቻ የኢሜል አድራሻውን በመጥለፍ በዚያ የኢሜል አድራሻ የተደረጉ ማንኛውንም አይነት እንቅስቃሴዎችን እና የተለያዩ መረጃዎችን ከስልካችን ያለ ፍቃድ መውሰድ በሚቻልበት በዚህ በሰለጠነ ዘመን ይህን መሰል መረጃ ላልታወቀ ሶስተኛ ወገን እሰጣለሁ በማለት የዚህን አፕሊኬሽን አበልጻጊ ቡድኖች በዚህ ጉዳይ እንድንስማማ ይጠይቁናል። እኒህ ሕጎች የተለጠፉበት መንገድ እንኳን ለአይን በማያመች መልኩ ተጠቅጥቀው በተጻፉ ፊደላት መሆኑ ውስጥ ተሰግስገው ያሉ እንደነዚህ አይነት ድብቅ ውሎችን ተጠቃሚው እንዳያገኛቸውና በደፈናው ተስማምቶ የግል መረጃውን ሙሉ በሙሉ ለአፕሊኬሽኑ አስተላልፎ እንዲሰጥ ታቅዶበት የተደረገ መሆኑ መገመት አያዳግትም። ሁለተኛ፣ ከላይ በጠቀስኳቸው መንገዶች የግል መረጃዎቻችንን ከተቀበሉ በኋላ በእርግጥም ያ መረጃ የኛ መሆኑን ለማረጋገጥ የፌስ ስካኒንግ ስራ ወይንም ፊታችንን በካሜራ ውስጥ አስገብተን ለትንሽ ሴኮንዶች እንድንጠብቅ የሚጠይቅ ሂደትን እንድንፈጽም ያደርጉናል። ይህን አልፈን የላይቭ ስትሪም ስራችንን ከጀመርን በኋላ እንኳን ትንሽ መንቀሳቀስ፣ ከኛ ውጪ ሌላ ሰው ወደ ካሜራው ማስገባት በፍጹም የተከለከለ ነገር እንደሆነና በዚህ መልኩ በቀን በትንሹ ለ7 እና 8 ሰዓታት ሰዎች ላይቭ ስትሪም እንዲያደርጉ ይደረጋል። ይህ አደገኛ መንገድ የፊታችንንና የሰውነታችንን እንቅስቃሴ በማጥናት መረጃውን ለሶስተኛ አካል አሳልፎ በመስጠት የሰው ሰራሽ አስተውሎት መሳሪያዎችን ለማሰልጠን የኛን የእንቅስቃሴ መረጃዎችን አሳልፈው በብዙ ሚሊዮን ዶላሮች ለሌላ ያልታወቀ ወገን አሳልፈው ይሰጣሉ።
ታዲያ ይህ ነገር ሳይንቲስቶች የአይደንቲቲ ቴፍት ወይንም የማንነት ስርቆት እያሉ የሚጠሩት የሳይበር ጥቃት አይነት እንዲደርስብን በር ከፋች የሆነ ጉዳይ ነው። አሳልፈን የምንሰጣቸው እያንዳንዱ ነገሮች አጠቃላይ በእኛ ላይ የሳይበር ጥቃት ለማድረስ ከበቂ በላይ የሆኑ መረጃዎች ሲሆኑ ስልካችን ላይ ያለውን የኮንታክት መረጃ ሳይቀር ለማይታወቅ አካል አሳልፈን እየሰጠን መሆኑን ስንቶቻችን እናውቃለን? በአጠቃላይ ይህ አፕሊኬሽን ዋና ዓላማቸውን የዳታ ብሮከሬጅ ያደረጉ ወይንም የመረጃ ደላላ በመሆን የአንድን ሰው የግል መረጃ ለሌላ ድብቅ አካል አሳልፎ መስጠትን አድርገው በሚንቀሳቀሱ ቡድኖች የተመሰረተ አደገኛ አፕሊኬሽን ነው። ሶስተኛ፣ ይህን አፕሊኬሽን በመጠቀም ብዙ የሀገራችን ሰዎች በይበልጥ ደግሞ ሴቶች እህቶቻችን በቀን ውስጥ በጣም ብዙ ሰዓታቸውን የሚያጠፉበት ነገር ሆኗል። ይህንንም ተከትሎ ብዙ ሰዓት ከመቀመጥ የተነሳ በሚመጣ የእንቅልፍ ሰዓት መዛባት ምክንያት ብዙ እህቶቻችንና ወንድሞቻችን በእንቅልፍ እጦት የጸሎት ሰዓታቸውን እንኳን ለማድረግ እንደተቸገሩ ሲናገሩ፣ ሌሎች ደግሞ በከባድ የራስ ምታት እንዲሁም በከባድ የጭንቀት በሽታ ውስጥ እንደሚገኙም ሲናገሩ ይስተዋላል። የላይፍ ስርጭታቸውን ለማሳደግ ሲባል በሚያወጡት የገንዘብ ወጪ ምክንያት ብዙ ሰዎች ከገቢያቸው ይልቅ ለሌላ ሰዎች ጊፍት ለመላክ የሚያወጡት ወጪ አላስፈላጊ ኪሳራ ውስጥ እንደከተታቸውና ይህን አፕሊኬሽን ከጥቅሙ ይልቅ ጉዳቱ እጅጉን የሚያመዝን እንደሆነ ምስክርነታቸውን ለተለያዩ ሚዲያዎች ሰጥተዋል። ሶስት ዓመቱ ነው። አሁን በቅርብ ቀን ነው አንቨርሰሪ ያከበሩትና ከኢትዮጵያ የመጀመሪያዋ ነኝ ማለት ይችላል ወይ? 2 ዓመት ከምናምን ነው እዛ ላይ የቆየሁት። ከአፍሪካ አንደኛ በመውጣትም ራንክ ተሸላሚ ነበርኩኝ። ውሸት ከመሰላችሁ ፖፖ ተጠቃሚ ካላችሁ እዚህ ውስጥ 993084 አይዲ ነው። ሌቭል 39 ነው። 2 አካውንት ነው ያለኝ። ኤጀንሲ ነኝ። እዛ ውስጥ እንደኔ የሚሰራ ማንም የለም። ነገር ግን ማለት ነው እዚህ ጋር አሁን 666 ሲባል እኔ አሁን እያንቀጠቀጠኝ ነው የማወራው ማለት ነው። ሙሉ ህይወቴን የተበላሸው። እባካችሁ ከኔ ተማሩ። አካውንቴን እየነገርኳችሁ ነው። አይዲ 993084 1.5 ሚሊዮን አጥፍቼ ነው የወጣሁት። ማርያምን ነው የምላችሁ። በየቦታው አኩሲ እንደዚህ ስሩ እንደዚህ ስሩኝ። ሰላም የታወቃችሁ ፖፖ ተጠቃሚዎች ማለት ነው። ማያቀኝ የለም እኔን ማለት ነው። ህይወቴን አበሳጭቶ አሁን እሰራለሁ። ሁሌ አእምሮዬ በሙሉ ተቆጣጥሮኝ እሰራለሁ። ገንዘቤን ፖፖ ላይ ብቻ ነው የማጠፋው። ሌላ ነገር ማሰብ አልችልም። ከፖፖ ውጭ ምንም ነገር ማሰብ አልችልም። እየሰራው ገንዘቤን የማጠፋው እዛ ነው። እባካችሁ እህቶች ከኔ ተማሩ። እኔ እንደኔ በውስጥ የሚያለቅሱ ሚዲያ ላይ የማይወጡ ብዙ ሰዎች አሉ። በውስጥ የእውነቴን ነው የምነግራችሁ። እኔ በጣም ጠንካራ የምባል ሰው፣ በጣም ጎበዝ ታታሪ ሰው ነበርኩ። አሁን ግን እንደ ፖፖ ህይወቴን አበሳጭቶኛል። እንባ ሳይሆን ደም እያለቀስኩ ነው። ግን አሁን እዚህ ጋር ተለጥፎ ሳይ በየቤቱ በቃ እንዴነሽ ደህና ነኝ እያልኩ ብቻዬን የማነባ ሰው ሁኜ ያለኝን ገንዘብ ፖፖ ላይ ጨርሼ አሁንም እየሰራሁኝ አስመልሳለሁ በማለት በቃ በአጠቃላይ አፑ በሙሉ አሚሮዬን ተቆጣጥሮታል። እና አንዳንድ ሰው አሁን እዚህ ጋር ብር ይገኛል ይላሉ። የፊት አሻራ ሰጥታችሁ ስትገቡ ላይቭ ላይ አይታችኋል። ላይቭ ላይ እንደዚህ ካሜራ ጋር ገብተን እንኳን የአይናችንን ከላይ ስንት ጊዜ እንደሚቀያየሩት አይታችኋል። እስኪ አይዲን ሰርች አድርጋችሁ እኔ ስንት ሚሊዮን ኮይን እንደሰራሁ ገብታችሁ 39 ሌቭል ለመድረስ ስንት ሚሊዮን እንደሆነ ውሸቴ እንዳይመስላችሁ ሰርች አድርጋችሁ ማግኘት ትችላላችሁ። የምናገረው እውነት ከመሰላችሁ ማለት ነው። አሁን በአጠቃላይ እኔ ምንም ነገር ማሰብ አልችልም። አይሚሮዬን ይዞታል። በቃ እባካችሁ ነው የምለው። አሁን እዚህ ጋር በየቦታው እባካችሁ ነው ይሄ እንደዚህ ነው ይሄ ጉድ የሚሰራለ ምናምን። ሰዎች ይህን አፕሊኬሽን ለመጠቀም ሲያስቡ መጀመሪያ የግል መረጃዎቻቸው ለማን ተላልፈው እንደሚሰጡ በማወቅ የራሳቸውን ውሳኔ እንዲወስኑ ስንል ይህን ፕሮግራም አሰናድተን ወደ እናንተ አቀረብንላችሁ። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ ቸርን ሰንብት። ለዚህ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ።